አንድ ሙስሊም ወንድ ምን አይነት ሴቶችን ነው ለማግባት የተከለከለው የሚለውን አላህ ፍቃዱ ከሆነ ይኸው አሁን እንጀምራለን ማለት ነው። ተከታተሉ። እንግዲህ ከፈለጋችሁ ማስታወሻ ትይዛላችሁ፣ ካልሆነም አላህ ፍቃዱ ሆኖ ኋላ ላይ ይሄው ቪዲዮ ፖስት ሲደረግ ተመልሳችሁ ታዳምጣላችሁ ማለት ነው። ከሴቶች መካከል ሙሐረማት የተደረጉ ለጋብቻ እርም የተደረጉ ሲባል ለሁለት ነው የሚከፈለው፣ ለሁለት ይከፈላል። አንደኛው ተህሪምነቱ ክልክልነቱ ሙአበድ የሆነ ዘላለማዊ የሆነ ተብሎ ይጠራል። መቼም ይሁን መቼ በምንም አይነት ምክንያት ለጋብቻ የማይፈቀዱ የሆኑ ሴቶች አሉ ማለት ነው። ይህ አይነቱ ተህሪም ምን ይባላል? ሙአበድ ዘላለማዊ ነው። ሁለተኛው አይነት ክልክልነት ደግሞ ሙአቀት ይባላል። ጊዜያዊ የሆነ በምክንያቶችና በሁኔታዎች ለተወሰነ ጊዜ ያክል ሐራም የተደረገ ያ ምክንያትና ዑዝር ሲወገድ ሲነሳ ግን ተመልሶ የተፈቀደ የሆነ ማለት ነው። ለሁለት ይከፈላል ማለት ነው። አሁን ከመጀመሪያው እንጀምር። ተህሪም ሙአበድ የሆኑ ዘላለም ልናገባቸው የማንችላቸው ወደ 18 ይጠጋሉ። 19ም መሆን ይችላል፣ 18ቱም ነው አሁን ማስታወሳችሁ። እነዚህን በሶስት ከፍለን ማየት እንችላለን። 18ቱን ዘላለም ልናገባቸው የማንችላቸውን ወደ ሶስት እንከፍልና እንመለከታቸዋለን። የመጀመሪያዎቹ በስጋ ዝምድና ሰበብ ሁሌም ከነሱ ጋራ ጋብቻን መመስረት የማንችላቸው የሆኑ ናቸው። እነዚህ አልሙሐረማቱ ፊ ነሰብ ተብለው የሚጠሩት 7 ናቸው። 7ቱ በሱረቱ ኒሳ ምዕራፍ 4 ቁጥር 23 ላይ ተጠቅሰዋል። ሱረቱ ኒሳ ምዕራፍ 4 ቁጥር 23 ላይ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ሑሪመት ዐለይኩም ኡመሃቱኩም ይላል ጌታ አላህ። ሑሪመት ዐለይኩም በእናንተ ላይ እነሱን ማግባት እርም ተደርጓል፣ ሁሌም አትችሉም። እነማንን? ኡመሃቱኩም ወላጅ እናታችሁን ይላል። አንደኛ ወላጅ እናትን፣ ሁለተኛ ወበናቱኩም የራሳችሁን ሴት ልጅ የአብራኮቻችሁ ክፋይ የሆኑ የራሳችሁ ሴት ልጅ የሆኑትን ልጆቻችሁን ማግባት አትችሉም። ሶስተኛ ወአማቱኩም የአባቶቻችሁ እህት አክስት ብለን የምንጠራቸው ማለት ነው። የአባቶቻችሁ እህቶችን ማግባት አትችሉም። አራተኛ ወኻላቱኩም የእናቶቻችሁን እህት ሹሜዎቻችሁ ማለት ነው። ያው የእናት እህትም አክስት ተብላ ነው የምትጠራው በምንግባባበት ቋንቋ መሰረት። እነዚህ ምን ይባላሉ? አራቱ። አምስተኛ ወበናቱል አኺ የወንድም ሴት ልጆች እኛ አጎት የምንሆናቸው የወንድማችን ሴት ልጆች። ስድስተኛ ወበናቱል ኡኽት የእህታችን ሴት ልጆች የእህታችን ሴት ልጆች አሁንም እኛ አጎት የምንሆናቸው ማለት ነው። 7 በመሃል የዘለልኩት ወበናቱኩም የራሳችሁ ሴት ልጆች የራሳችሁ ሴት ልጆች። አሁን እነዚህ 7ቱ አልሙሐረማቱ ፊ ነሰብ የተባሉት ተህሪሙ ዘላለማዊ የሆነ ያለ ምክንያት የማይነሳ ነው። እንዳትረሱት። አንደኛ ወላጅ እናት ነች፣ ከማህፀኗ ከአብራኳ ክፋይ ሆነን የወጣን እኛኑ የወለደችን ወላጅ እናት ነች። ሁለተኛ ወበናቱኩም ሴት ልጃችሁ ይላል። የእናንተው ሴት ልጆቻችሁ የአብራካችሁ ክፋይ የሆኑ። ሶስተኛ ወአኸዋቱኩም እህቶቻችሁ። ይሄን ነው መሰለኝ የረሳሁት ቅድም። እህቶቻችሁ እዚህ ጋር ትንሽ እንድትቆሙ የምፈልገው እህት ሲባል በአባት ወይንም በእናት ወይንም በሁለቱም የምትገናኟቸው ማለት ነው። በአባት አንድ የሆናችሁ በእናት ብትለያዩም እህትህ ነች። በእናት አንድ የሆናችሁ በአባት ብትለያዩም እህትህ ነች። ሸቂቅ የምንላት ደግሞ በሁለቱም በእናትም በአባትም የምንገናኛቸው አይቻልም። ነገር ግን የእህትን እህት ማግባት የሚቻልበት መንገድ አለ። የእህትህን እህት አንተ ልታገባት ትችላለህ። እንዴት? የእህቴ እህት የኔ እህት አይደለችም ወይ ካልክ
ያንተ እህት መሆን የማትችል የእህትህ እህት አለች። ማነች እሷ ከተባለ ከእህትህ ጋራ በአንድ ጎን ብቻ የምትገናኝ እችኛዋም እህትህ ካንተ ጋራ በአንድ ጎን ብቻ የምትገናኝ ከሆነ የእህትህን እህት ማግባት ትችላለህ። ምሳሌ እኔ ከአባቴ ጋር ብቻ በአባት የምንገናኝ አንድ እህት አለች። በእናት አንገናኝም። ከአባቴ ጋር ግን ስለተገናኘን እሷ ምን ነች ለኔ? እህቴ ትባላለች። እቺ እህቴ ደግሞ ከእናት ብቻ የምትገናኛት ሌላ እህት አለቻት። ልክ እንደኔ በአባት ያልሆነ ነገር ግን ከእናት ብቻ የምትገናኛት ሌላ እህት አለቻት። አሁን ያቺ ሌላ እህት ተብላ የምትጠራው ለሷ በእናት ብቻ ትገናኛታለች። ለኔ ግን በምንም አንገናኝም። በአባት አንገናኝ፣ በእህት አንገናኝ። ስለዚህ ምን ማድረግ እችላለሁ? በአባት በኩል ብቻ የምገናኛት እህቴን የሷን እህት በእናት በኩል ብቻ የምትገናኛትን ማግባት እችላለሁ ማለት ነው። ሐሳቡ ገብቷችኋል? ግን ግልጽ ሆነላችኋል? መርሐባ። ስለዚህ አሁን ስንት ጠርተናል? ወላጅ እናት፣ የወለድናት ሴት ልጃችን፣ እህታችን 3፣ የአባታችን እህት አማ አመቴ የምንላት 4፣ የእናታችን እህት ኻለቲ ብላችሁ የምትጠሯት 5 አክስት ማለት ነው። 6ኛ ወበናቱል አኺ የወንድም ሴት ልጆች እናንተ አጎት የምትሆኗቸው ወይም አንቺ አክስት ልትሆኝ የምትችዩ ማለት ነው። ወደ ታች ሲቆጠር የወንድማችን ሴት ልጆች እኛ አጎት የምንሆናቸው 7 ወበናቱል ኡኽቲ የእህታችን ሴት ልጆች እነዚህ 7ቱ ምን ይሆናሉ? አልሙሐረማቱ ፊ ነሰብ። እሺ ሁለተኛው ደግሞ በጥቢ ሰበብ አሁንም ክልክል የሚሆኑ አሉ። በጥቢ ግንኙነት በመጥባት ሰበብ እነዚህም 7 ናቸው። የነዚህም ተህሪምነቱ ተዕቢድ ነው። 7 ናቸው። ረሱል ሰለላሁ ዐለይሂ ወሰለም አርضዓቱ ትሐሪሙ ማ ትሐሪሙ ልዊላዳ ይላሉ። በስጋ ዝምድና በመዋለድ ሰበብ ሐራም የተደረገውን ነገር በጠቅላላ ጥቢም ሐራም ያደርገዋል። በጥቢም ሰበብ ሐራም ይሆናሉ። እነዚሁ 7ቱ ማለት ነው። ማናቸው 7ቱ ሲባል አንደኛ የጥቢ እናታችን ልክ ወላጅ እናታችንን ማግባት ሐራም ነው እንደተባለው ሁላ የጥቢ እናታችንን ማግባት ሐራም ነው። ጥቢው ስንት ጥቢ ነው? ከስንት ዓመት ጀምሮ ነው የሚለውን በአቅራቢያችሁ ያሉ ዓሊሞችን ጠይቁ። ለጊዜው ግን ጅምሁሩል ዑለማ አብዛኛዎቹ የተከተሉትን መስመር የምንከተለው አንደኛ ማዱነል ሐውለይን ከ2 ዓመት በፊት የሆነ መሆን አለበት። ምክንያቱም የተሟላ ጥቢ የሚባለው እስከ 2 ዓመት ነው። ጌታችን አላህ በቁርአኑ ምንድነው የሚለው? ወልዋሊዳቱ ዩርዲዕነ አውላደሁነ ሐውለይን ካሚለይን ወላጅ እናቶች ልጆቻቸውን ሙሉ የሆነ ጥቢ ማጥባትን ከፈለጉ 2 ዓመት ሙሉ ያጥቡ ይላል። ስለዚህ አንደኛ ጥቢው ከ2 ዓመት በታች መሆን አለበት። ሁለተኛ 5 ጥቢ መድረስ አለበት። 5 ጥቢ ይሄንን ራእይን የተከተልነው 5 ጥቢ እያቋረጠ 1 2 3 እያለ 5 ከደረሰ ስለዚህ በዚህ አይነት መልክ ከሆነ የጥቢ እናታችን ወይም እኛን ያጠባችንን ማለት ነው እንደ እናት ስለምትታይ እሷን ማግባት አይቻልም። ለምንድነው ማታገባት? አጥብታኛለች፣ የጥቢ እናቴ ነች። ልክ የስጋ እናትህ አንተን እንደወለደችህ የጥቢ እናትህንም እናትህ ትባላለች፣ አታገባትም።